ክብራትና ክብራን ተመልካቾቻችን ሞዳ መዝናኛችን አሁንም እንደቀጠለ ነው የሚገኘው። እንግዲህ ቀደም ሲል የተለያዩ መሰናዶችን ተከታተልን። አሁን ደግሞ እንግዳ ለማለት የሚከብዱ የቤት ሰዎችን እንግዳ ለማድረግ እየሞከርን ተገናኝተናል። የሚንበር ቲቪ ላይ በደንብ የሚታወቁ እንስት ጋዜጠኞች አሉ። በቅርቡ እንግዲህ ቲቪያችን ላይም ፕሮግራሞቻቸው እየታዩ ነው። ሀዋ ትንሽ ጠፋ ብላለች፣ ሶፊ ጋርም አዲስ ነገር አለ የሚል ነገር ሰማን። እግረ መንገድ ጎራ ብሎ ቢያስረዱን እና ከተመልካቾቻችንም ጋር ቢገናኙ ብለን ጋብዘናቸዋል። እንኳን ደህና መጣን። እንኳን ደህና መጣችሁ። ብዙ ሀሳቦችን እያነሳን እንቆያለን። እንግዳነታቸው በርግጥ ለሞዳም ሶፊ አክቹአሊ እንትን አይደለችም፣ እንግዳ አይደለችም። ምናልባት የሀዊ ባላቅም ጥሩ ቆይታ እናደርጋለን ብዬ ተስፋ አደርጋለሁኝ። እጅ ከምን ደህና ነን። እንዳጠቃላይ አዘጋጅ ነሽ ከዚህ በፊትና ቤትሽ ነው የመጣሽው እንጂ ኦሬዲ በደንብ ሁሉንም ታውቂያለሽ። ሀዊም ከዚህ በፊት ጎረቤት ቤት በእንግድነት መጣለች። ጎረቤት ለሱ እዚህ መጣለች። እኔ ነበር ያስተናገድኳት ማለት በውጭ በኩል ማለት ነው። ስለዚህ አሁን ደግሞ የኔ መንገድና ሀዋሾ ላይ ነው ያላችሁት። አዳዲስ ነገር አለ። ለምሳሌ ከየኔ መንገድ ስንጀምር የኔ መንገድ ላይ አዲስ ነገር አለ ወይ ይኖራል ወይስ ትንሽ የተለየ ነገር እንዳለ ሰማን? የኔ መንገድ ፕሮግራም አመት አልፎታል። ከአመት በኋላ ሲዝን ብሬክ መኖር ነበረበት። ሌሎች ፕሮግራሞች ሲዝን ብሬክ ብለው ሲያዘጋጁ እነዛን ጊዜያቶች ያለፉ ፕሮግራሞቻቸውን ቀንጨብ እያደረጉ ለ2 ሳምንትም ሊሆን ይችላል ለ3 ሳምንትም ሊሆን ይችላል ያሳለፉትን ሳምንታት በትውስታ ማሳየት ነው የሚሆነው። የኔ መንገድ ግን ትንሽ ከዛ ወጣ ማለት ፈልጎ ነበርና ከዚህ ቀደም የኔ መንገድ ፕሮግራም ላይ ቀርበው የተለየ የህይወት መንገድ የነበራቸው በጣም የሚገራርሙ እንደዚህ ያለ ሙስሊም አለ ወይ እንደዚህ ያለ ህይወት ያላቸው ሰዎች አሉ ወይ የሚለውን ለሰዎች ማሳየትም ስለፈለግን ከስቱዲዮ ወጣ አለን። የኔ መንገድ ሁሉ ጊዜም ያው ቦታው ስቱዲዮ ስለሆነ ለምን ወጣ አንልም ብለን በማሰብ ነው ወደ ሐመር ጉዞ አድርገን ነበረ። ወደ ጅማ እንደዚሁ ጉዞ አድርገን ነበር። አጋጣሚ ሆኖ የጅማ ጉዟችን አንዴ ነው፣ የሐመሩ ግን 2 ጊዜ ነበር የተጓዝነውና ያንን ነው በሲዝን ብሬክ አድርገን የሰራ ነው እንጂ ረፍት ላይም አልነበርንም። በርግጥ ስራ ላይ ነበርኩኝ ማለት ይቻላል። አሁን ደግሞ ስንመለስ ብዙ ሰዎች ፕሮግራሙን ያዩታል። ያው በእስልምና ውስጥ ያሉ ሰዎች ብቻ ሳይሆን በሌላ እምነት ውስጥ ያሉ ሰዎችም ይሄንን ፕሮግራም ያዩታልና እንደው ብዙ ጊዜ እስልምና ላይ የሚነሱ ጥያቄዎች አሉ። አሁን ቲክቶክ ላይ የምናያቸው ብዙ ጥያቄዎች አሉ። ጥያቄ ትውልድ ነው ያለውና ለነዚህ ጥያቄዎች ምላሽ የሚሆን ነገር እንዴት እናገኝ የሚለውን አሰብንና የኔ መንገድ ለምን ይሄን ፕሮግራም ራሱ አያሰናዳም በተጨማሪነት ብሎ በማሰብ ምላሽ አላችሁን የሚል አንድ ሴግመንት አዘጋጅተናል። ያ ማለት በሌላ እምነት ውስጥ ያሉ ሰዎች የሚኖራቸውን ማንኛውንም ጥያቄ እስልምና ላይ ማለት ነው ይጠይቃሉ። 9282 ላይ ወይም ምን ያስቀደሙ ሲልኩልን እነዛን ጥያቄዎች ደግሞ መልሰን እኛ እናደርሳለን ለተመልካች። በዚህ በእስልምናው ላይ ደግሞ እንዲሁ ትላልቅ የሃይማኖት መምህራን አሉ። የነዛኞቹንም እምነት ወይ ደግሞ በሌላ ሰዎች የሚጠየቁ ጥያቄዎችን ይመልሳሉ ብለን ምናምናቸውን ሰዎች ደግሞ እናመጣቸውና በእስልምና ውስጥ እንዲያ ጥያቄዎች ይነሳሉ። ለዚህ ምላሽ አላችሁ እንላቸዋለን። ምላሽ አላችሁ ምንለው ማንን ነው? የራሳችን ሰዎች ነው ወይ ደግሞ አንድ ኡስታዝን ነው የሚሆነው። ምላሹን ግን የምናደርሰው ለማን ነው? ይሄ ጥያቄ በልቦቻቸው ውስጥ የሚመላለሱባቸው ብዙ ጊዜ እስልምና እንደዚህ ነው። ለምሳሌ ብናነሳ እስልምና ሃይማኖት የተጀመረው በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነው የሚል እሳቤ ያላቸው ሰዎች አሉ። ቁርአን የተጻፈውም እንደዚሁም ደግሞ በነብዩ መሐመድ ነው የሚሉ አሉ። እስልምና የተስፋፋው ደግሞ በሰይፍ ነው የሚሉ አሉና እነዚህ ጥያቄዎች ሁሉ ጊዜ እስልምና ላይ የሚነሱ ጥያቄዎች ናቸው። ስለዚህ ለነዚህ ጥያቄዎች ምላሽ አላችሁ የምንለው ራሳችንን ነው ማለት ነው። አዎ ምላሽ አለን፣ እስልምና እንዲህ ነው ብሎ ደግሞ የሚመልስ አንድ አካል ነው። ምናልባት የኔ መንገድ ላይ የሚመጡ እንግዶችሽ መንገደኞችሽ ባንቺ ቋንቋ በአንድ ጊዜ ጥያቄ ነበራቸው። በአንድ ወቅት ላይ የነሱም ጥያቄ ነበረ። አሁን ደግሞ ወደ እስልምና ከገቡ በኋላ ምላሽ አግኝተዋል። ግን ያንን እድል ያላገኙ ስቲል ጥያቄ ያላቸው ሰዎች ምላሽ አላችሁ በሚለው ሴግመንት ውስጥ ይመለስላቸዋል ማለት ነው። በትክክል እሱን ጨምረን ነው እንግዲህ እንደ አዲስ እንሰራለን ብለናል። ኢንሻአላህ መልካም ጥሩ እንደሚሆን ተስፋ እናደርጋለን። ወደ ሀዊ እንምጣና እንግዲህ ሀዋ ሾው በጣም በርካታ ጉዳዮችን እያነሳ ጣቢያው ላይ የቆየ ፕሮግራም ነው። አሁን ደግሞ በምን አዲስ ነገር እንጠብቀው ሀዋ ሾው? ቢስሚላህ አሁን ላይ ወደ አመት አካባቢ የሚፈጅ ፕሮግራም ይሆናል። ከትዳር ጋር ተያይዞ ነው የሚሆነውና አይተህ ከሆነ አሁን ላይ በጣም ኢሹ ነው ማለት ብዙ ክፍተቶችን ታያለ። ስፔሻሊ ፕሮግራሙን እየሰራው ስትሄድ ከእንደዚህ አይነት ሰዎች ጋር ኮንታክት እያደረክ ስትሄድ
ማህበረሰቡ ጋር ያለውን ጋፕታ ያለ ማለት ሙስሊሙ ማህበረሰብ መነሻው ቤት ነው ኦልሞስት እንደ ማህበረሰብ ከማሰብህ በፊት ቤት ውስጥ ነው የሚነሳውና ያ ቤቶቻችን ብዙ ቻሌንጅ እየገጠሟቸው ኖርማሊ የፈረሱ ነው ብለህ ማውራት አትችልም ነገር ግን ቻሌንጆች እየገጠሟቸው ነውና እነዛን ቻሌንጆች የትዳር ቻሌንጆች አሉ ልጆች የማሳደግ ቻሌንጅ አለ በትዳር ውስጥ ነው እነዚህ ነገሮች ሁሉ የሚሰሩት ደግሞ እዚህ ጋር ሐዋሾ እንደ ሐዋሾ ሴቶችን ኢምፓወር የማድረግ እነሱ ጋር ፎከስ አድርጎ ችግሮቻቸውን ኢሹዎቻቸውን የማንሳት ስራ ነው እየሰራ የነበረውና ከዚህ ጋር ተያይዞ ከትዳር ጋር የተያያዙ ጉዳዮችንም እንደዛው የግድ ማየትና በተለይ ደግሞ ይሄ ከተርቢያውም ጋር ተያይዞ ትዳሩን ከማቆም ጋር ትውልድን ከማስቀጠል ጋር ያሉ ጋፖች ላይ በደንብ መስራት ፈልጋለሁና ኦልሞስት የሚቀጥሉት አንድ አመት አካባቢ ኦልሞስት አንድ ሙሉ ሲዝን አካባቢ የሚፈጀውን ጊዜ ከትዳር ጉዳይ ጋር ነው እንግዲህ እናሳልፈው ከሰል እየጠበቀ ማየቱ ነው እንግዲህ ከዚህ በኋላ እንደዛ ነው ይመስል በነገር ላይ እዚህ ቢሮ አካባቢ አብረህ የምትውላቸውን ሰዎች እንግዳ አድርገህ መጋበዝ እንደዚህና ልክ ሌላ ሰው እንደምትጠይቅ በስርዓት ምናምን መጠየቅ በጣም ከባድ ነው እሱ ነው እየከበደኝ ያረ ስርዓትማ አለ እንጂ አየነው እኔ እንደውም እንዴት ነው ስርዓት ኑሮን ምናወራ ይጋልኩ ነበርና የምር እኔ ራሴ በቃ የእንግድነት ስሜት ተሰማኝ ቤት አልመሰለኝም ያው እሱን እኮ እኔ ራሴ እንደዛ ነው መሰለኝና ማስበው ብዙ ጊዜ ምን ተጣቃለህ ለምሳሌ ሐዋሾ የኔ መንገድን ብትሰራው ሶፊ ደግሞ ሐዋሾን ብትሰራው ያው ሶፊ ሾ ይሆናል ግን ሱራስ ሶፊ ሾ ነው የሚሆነው የኔ መንገድ ደግሞ ያው ይዘቱ ምን ይሆናል ነው ለምሳሌ ሐዋ በጣም ሪሰርች ላይ ጎበዝ ነች ቤት የሆነ ጊዜ አንድ ወር ምናምን ላትመጣ ትችላለች ቤት ቁጭ ብላ መጻፍ ስታገላብጥ ምናምን ረስታት ምናምን የሆነ ሰዓት ትመጣለች ተዘጋጅታና መጣ በቃ የምታነሳቸው ሾዎች ከባባር ናቸው ሶፊ ደግሞ በደንብ ተዘጋጅታ ነው እንግዶቹን ታቃቸዋለች እያንዳንዱን ኮሚኒኬሽን ምናምን በደንብ አዘጋጅታ ትመጣለች ከዛ ሲዘጋጅ ፕሮግራሙ ላይ በቃ ሰዎቹን ምን መጠየቅ እንዳለባቸው ምናምን በቀደም ተከተሉ ምናምን ያስጨንቅሻል ብዙ ጊዜ በፊት መወዳም ስንሰራ እንደማየው ማለት ነውና ቢሰሩ ራሳቸው ቢገምቱ በያሰብኩኝ ሶፊ ሐዋሾን ከመታያቸው መተወጃቸው ነገሮች ይኖራሉ ሐዋሾ ላይ እኔ እንደዚህ በጨምር መታያቸው ነገሮች እስቲ ምን እንዴት ነው አንቺ ብትሰራ እኔ እንደውም ሐዊ ከኔ መንገድ ትጀምር ያው እንደዛ ያው በነገር ላይ ማለት ነው ሐዊ የኔ መንገድን ብትሰራ ምናልባት ብዙዎች ጋር ትችት የሚመጣው አንድ ነገር አለ በቃ ብዙ ኮሜንቶች ኒቃብ ለበሽ የሚሉ ናቸውና እሱን አንድ ታሟላ የመጀመሪያው ይፈታል የመጀመሪያ የአንዳንድ ሰዎች ጥያቄ በሐዊ ይፈታል ኦኬ ስለዚህ ፐርፌክት ነው የሚሆነው ማለት ነው መልካም ግን ያው እኔ ደግሞ ሐዋ ጋር ስመጣ አይቀርልኝም ይሄ ጥያቄ ይመስለኛል አንዱ ፈተሻል አሁን ቀጥይ እስኪ የኔ መንገድን ብትሰሪ ኦኬ እኔ ሰዎቹ ጋር ሂስትሪያቸውን እየነገሩኝ ምናልባት የሆነ ኢሹዎችን ቢያነሱ እዛው ወሬ መጀመር ይመስለኛል ማለት ነው ይሄ ነገር እኮ ግን በነገራችን ላይ ብለሽ በዛው ማለት በቃ እነሱ ውስጥ የሚነሱ ኢሹዎች እኔ ጋር ጥያቄዎች የኔ መንገድን እያየው ማለት ትላለህ እኮ ይመጡልሃል አይዲያዎችና እንደዛ ብለህ የምትሄደው እኔ የኔ መንገድ ላይ ዝም ብዬ ሳስባት ማለት ነው የሆነ እንግዳ ይመጣል ትጠይቀዋለች እስቲ በመንገድ እየተመላለስን ትጠይቅና ልክ የሆነ ፓርት ላይ የጨለማው ዘመን ጠፍቷል ብለህ ታስባለህ እንደሚለው ወደ ጥያቄ ነው የሚዞረው በሶፊ ደግሞ የሷን ፕሮግራም ልትሰሪበት እሺ እንዴት ትሰሪ ትችያለሽ የሐዊ ፕሮግራም ትንሽ ጠንከር ያለ ነው ተጠር ያለ ነው ኃላፊነትን በጣም የሚጠይቅ ፕሮግራም ነው አንድ ርዕሰ ጉዳይ ላይ ሰፋ ያለ ጥናት ያስፈልገዋል ሰፋ ያለ ሰዎችን ሄዶ ማናገር ሊሆን ይችላል ጉዳዩዋ የሆነ ከእንግዳዋ ጋር ብቻ አይደለም ከእንግዳዋ ውጭ ካሉ ርዕሰ ጉዳዮች ጋር በጣም ግንኙነት አላትና ወይ እንደሷ ቤቴ መቀመጥ አለብኝ ሚንበር መፍቀድ አለበት ማለት ብቻዋን ሆና ነው እሷ አትመጣም ብዙ ጊዜ እዚህ ቢሮ ቤት ነው የምትሆነው ታነባለች መጽሐፎችን ብዙ መጽሐፎችን ለአንድ ፕሮግራም ሰዎችን ታናግራለች እያንዳንዱ ነገር የምትሰራው የርዕሰ ጉዳዩ አጋጣሚ ሆኖ ብዙ ነገሮች የሚፈልግ ነውና ትጋት መጨመር ይፈልግብኛል ከኔ ምናልባት የኔ መንገድ ስሰራ ስለዛ ሰው የሚያውቁ ሰዎችን አናግራለሁ ሰውየውን ቀደም ያናግራለሁ ጥያቄ ዘጋጃለሁ
እነዚህ ነገሮች እሷ ጋርም አሉ። ምናልባት ስለ ሰውየው ከሌላ ሰው ላስተማ ትችላለች። ከዛ ውጭ ያሉ ነገሮች ግን እሷ ጋርም አለ። ግን ይሄ ጥናት ማድረጉ ላይና ደግሞ የምታነሳቸው ርዕሰ ጉዳዮች ትንሽ ጠጠር ያሉ ከበድ ያሉ ናቸውና እኔ እንጃ የሚከብደኝ ይመስለኛል። ያው ይከብደኛል። ያው እኔ ራሴ ጊዜ እላታለሁ ኒቃብ መልበሷ የሚጠቅማት ይመስለኛል እንጂ ሶፊ ብትሆን ብዙ ሰው እየሮጥሽ ነው እንትን ነው ማለት ሀዊ የምትሰራቸው ሀሳቦች አንዳንድ ጊዜ እንደ ኢስላሚክ ሚዲያ ስናስባቸው ተነስተው የማያውቁ ርዕሰ ጉዳዮች ናቸው። ትንሽ ሙግት ያለባቸው ናቸው። አንዳንድ ጊዜ ዲቤት የምንለው አይነት ነገሮችም ስላሉበት ተጋላጭነቷም ከፍተኛ ነውና የሆኑ እርግጥ ነው በሆኑ የምትሰራቸው ሀሳቦች ላይ ሁሉም ሰዎች ተመሳሳይ የሆነ አቀባበል የላቸውም። የሆነኛው ሰው ልክ አይደለም ይላል፣ የሆነኛው ሰው ደግሞ እንዲል ታረጊ ነው ወይ ህይወት ታፈርሽ ነው ወይ። ተደጋጋሚ ስናወራ ከሀዊ ጋር ለምሳሌ የምታነሳቸው ሀሳቦች ይሄ ሴትን ኢምፓወር ከማድረግ ጋር ከማንቃት ጋር ምናምን ነው። ይህንን የማይደግፍ ደግሞ ብዙ ሰዎች አሉ። ግን ያው ኒቃብ ማድረጓ ጠቅሟታል በእርግጥ እንጂ ግን ያወቀሽ ትችት ወደ ኋላ ስለሚያስቀር ነው። በኒቃብ ውስጥ ራሱ ያወቃሱ ይኖራል። እንዲህ ትራንስፖርት ላይ ድምጼን ከፍ አላረግም። በኖርማል ትራንስፖርት ከተጠቀምኩኝ ከፍ አላረግም እና ብዙ ጊዜ የትነሽ ስትል አየር ጤና በጣም ደስ ይላል። ብዙ ሀሳቦችን አንስተናል። ምናልባት ፕሮግራሞቻችሁ አየር ላይ ውለው ወደ ህዝቡ መድረስ ከጀመሩ በኋላ ሰው ጋር ያያችሁት ለውጥ ምን ይመስላል? ምን አይነት ውጤቶችን አስተዋላችሁ የሚለውን ደግሞ ብናነሳ ደስ ይለኛል። ምናልባት ወደ ሶፊ ስንመጣ ሰው የኔ መንገድን ካየ በኋላ ምናልባት በኔ መንገድ ፕሮግራም ተነሳስቶ እስልምናን የተቀበለና መሰል አይነት የፕሮግራም ውጤቶች ይኖር ይሆን? አልহামዱሊላህ ማለት አላህ በጣም ብዙ ደጋግ ባሮች አሉት። አንዳንድ ጊዜ ራሴ የምገረምበት ከአላህ ጋር ይሄ ፕሮግራም እኔን ከአላህ ጋር በጣም እንድገናኝ አላህን የበለጠ እንዳቀው አላህን የበለጠ እንድቀርበው ራሴን በጣም እንዳዳምጥ የሆነ የተለየ ስሜት ይፈጥርብኛል። ምክንያቱም ለአንዳንድ ነገሮች መመረጥ ግዴታ ነው። እንዲሁ ለሁሉም ሰው የሚሰጥ አይደለም። አላህ ሂዳያን መርጦ ለሆኑ ሰዎች እንደሚሰጠው ሁላ አንዳንድ ስራዎችንም ስትሰራ በቃ አላህ መርጦ ነው ያንን ነገር እንድትሰራ የሚያደርግህና እኔ አላህ መርጦኝ ነው ፕሮግራም የምሰራው ብዬ ነው ማምነው በራሴ። እንዳልከው የኔ መንገድ ፕሮግራም 1 አመት ሆኖታል። ብዙ የህይወት መንገደኞች መጥተዋል፣ ህይወታቸውን ወደኛ አሻግረዋል። የእውነት እስልምና እንደዚህ ነው ወይ እንድል ራሴን አድርጎኛል። ከኔ ነው የጀመረው ይሄ ጥያቄ። ከዛ በኋላ ደግሞ ወደ ተመልካቾች ነው ሄደው። ብዙ ተመልካቾች ያለሁበትን ጸጋ አላቀውም ነበር፣ ለካ እንዲህ ነው እያሉ ይነግሩሃል። ትደነግጣለህ። ይሄን ያህል ነው ማለት ነው። አንተ የሚሰማህን ስሜት ሌሎች ጋር ስታገኘው ትንሽ ከበድ ያለ ስሜት ይሰማሃል። አልሰግድም ነበር፣ እንዲሁ ዝም ብዬ ነበር እስልምናን ምኖረው የሚሉ ሰዎች ገጥመውኝ ያውቃል። የኔ መንገድን ግን ሳይ ሌሎች ሰዎች ወደ እስልምና መጥተው እንደዚህ ያለ መከራና ፈተናዎችን ሲያልፉ እስልምናን ብለው ነው። እኔ ግን በተደላደለ መልኩ ላይ ቁጭ ብዬ ለአላህ እንኳን የሚገባውን ስግደት ሰግጄ አላውቅም። እነሱን ካየው በኋላ ግን በጣም የደነገጥኩት በጣም የተሰማኝና መስገድ ጀምሬያለሁ። በፊት እንደዚህ አድርግ ነበረ፣ ለካ እጄ ላይ ስላለ ነው ብዙም አስተውየው ማላቀው። ይሄን ያህል ጸጋ ነበረኝ ማለት ነው እያለ ሰው ሲያናግርህ ወላሂ የሚሰማው ስሜት ይሄ ነው የሚባል አይደለም። ከዚህ ደግሞ ከፍ ሲል እንግዲህ የኔ መንገድ ስትሰራ የሆነ አንድ ስራን ስትሰራ አላማ ይኖርሃል። ሰዎች ጋር እንዲደርስ የምትፈልጋቸው ነገሮች ይኖራሉና እስልምና ውስጥ ያለን ሰዎች ጸጋችንን እንድንቆጥረው እንድናየው ነው። አንዳንድ ጊዜ ደግሞ በተለያዩ መንገዶች በትዳር ሊሆን ይችላል፣ ከዚህ ቀደም ብየዋለሁና በህይወት አጋጣሚ ሊሆን ይችላል። ብቻ በሆነ ነገር ከእስልምና ወደ ሌላ እምነት ሊሄዱ የሚያስቡ ሰዎች አሉ። በፍቅርም ሊሆን ይችላል። አንድ በሌላ እምነት ውስጥ ያለን ወንድ አፍቅራ የምትሄድ ሴት ልትኖር ትችላለች፣ ትዳርም ብላ። ተመሳሳይ ደግሞ ወንዱም እንደዛው ሊሆን ይችላል። እንደገና ደግሞ ልክ የኔ መንገድ ላይ ሲመጡ በቃ እንዲህ ጥያቄ ፈጥሮብኝ ነበረ፣ በቃ እንዲህ ስል ምናምን ከዛ ወሰንኩ ይላሉና ልክ እንደነዚህ አይነት ሰዎች ደግሞ አሉ። ባሉበት ሃይማኖት ላይ ጥርጣሬ ኖሯቸው ግን እርግጠኛ ያልሆኑ የሚያናግሩት ሰው ያጡ ሊኖሩ ይችላሉና ምናልባት ወደ እነሱ ልብ ጠጋ ብሎ ማናገር ከተቻለ የሚል እሳቤ ማለኝና አንዳንድ ጥያቄዎችን የሆኑ ኦዲየንሶችን ታርጌት ያደረጉ ናቸው። ምናልባት ልቦቻቸው ውስጥ ይኖራል ጥያቄ ብዬ ስለማስብ ማለት ነውና አልহামዱሊላህ እነዛን ማስባቸውን ነገሮች ምናልባት አንድ በጣም የገረመኝን ነገር ከዛ ብነሳ ደስ ይለኛል። አንዲት እህት ናትና የኔ መንገድ ፕሮግራም ላይ ሁሌ ሲጠየቅ ወደ ተፈጥሯዊ እምነታችሁ ከተመለሳችሁ ምን ያህል ጊዜ ሆናችሁ ብላ ትጠይቃለች። በሆነ ወሬ መሀል ላይም ወደ ተፈጥሯዊ እምነት ተመልሰሽ እና ወደ ተፈጥሯዊ እምነት ምን ማለት ነው? እኔ ይሄን አሁን ቀጥታ ወደ እስልምና ከመጣህ ማለት ይቻል ነበረ፣ ግን
ኢስላም ተፈጥሯዊ ሃይማኖት መሆኑን እግረ መንገድ ማሳያ ነው ብዬ ስለማምን ነው ቃሉ መቀየረው የነበረውና ይሄ ጥያቄ ሆኖባት አጋጣሚ የስራ ባልደረባይን አንዱን ጠይቃ ይሄ ማለት እንዲህ ነው ብሎ አስረድቷት ሌሎች ጥያቄዎችን ጠይቃው ምላሽ አግኝታ በቃ መስለም ፈልጋለሁ ብላ የሰለመች አንድ እህት ነበረች። ግን የሷ የመስለሟ ሰበብ ተፈጥሯዊ እምነት የሚለው ቃል ነበርና ይሄንን ስትሰማ በጣም ነው የምደነግጠው። ደስ ይላል። የኔ መንገድን አይተው አልহামዱሊላህ ብዙ ሰዎች ሰልመዋል። አልহামዱሊላህ ጥያቄ ነበራቸው ነበሩ ለጥያቄዎቻቸው ምላሽ ሰጥቷቸው መጀመሪያ ደግሞ እንዲሁ ነበሩ ጥያቄ የሌለባቸው ግን ደግሞ ይሄንን ሲሰሙ እስልምና እንደዚህ ነው እንዴ? ምክንያቱም ብዙ ጊዜ እኛ ነን ስለሌሎች እምነት አሉታዊ ነገር ማናወራ በመስጂዶቻችን በዳዕዋ ቦታ በተለያዩ ቦታዎች ላይ የምንሰብከው እስልምናን ብቻ ነው። አጋጣሚ ሆኖ ግን የሚመጡ እንግዶች የሚነግሩኝ ነገር ስለ እስልምና ያላቸው ምልከታ አሉታዊ ነው። ጥላቻ ነው የሚሰበከው። እስልምና በጣም ቆሻሻ እምነት እንደሆነ እንደ ሃይማኖት እንደማይቆጠር አንድ አምላክ የሚባለው ጽንሰ ሐሳብ እንዲሁ ዝም ብሎ የሚኖር አይነት ነገር አድርገው ነው የሚያስቡትና ያንን አሉታዊ ነገር ለመቀየር ነው እኛ የምንጥረው። ግን እኛ ጋር ደግሞ ስትመጣ እንደዚህ አይነት ምልከታዎች የሉምና እንደዚህ አይነት ምልከታ ያላቸው ሰዎች አይምሯቸው ጠርቶ አሃ እስልምና እንደዚህ ነው እንዴ እኔ እንደዚህ መሆኑን እንኳን አላቅም ብለው ይጀምሩና ፕሮግራሙን ማየት ይጀምራሉ። ካዩ በኋላ ደግሞ ሃይማኖቱን ለማወቅ መጣር እና ምናልባት በዚህ አጋጣሚ አንዲት እህት ነበረችና እንዲሁ የተገናኘን መጀመሪያ አንድ ፕሮግራም ነው ያየሁትና እንዲሰልሜ ይላል ቲክቶክ ላይ ተቀንጭቦ አይታው ነው እንዴ ሰዎች ማለት ይሰልማሉ ያውም አንብበው ማለት ተረድተው ምናምን ነው ያለችው። እኔ ማቀው ሰው ለትዳር እንደሚሰልም ብቻ ነው ያለችው። ከዛ በኋላ በጣም ገረመኝና እንዴ ምናምን ብዬ ሙሉን ዩቲዩብ ላይ ሊንክ አለው ገባሁና አየው። ጭራሽ እስልምናም ብሎ የከፈለው ዋጋ ደግሞ አለ እንዴ ሃይማኖት መሆኑ ሳያንሰው እንደገና ለሃይማኖት ዋጋ ይከፈልለታል የሚል ጥያቄ ወደ ውስጥ የመጣና ገብቼ እንዳለ የዛን ቀን እስከ ሌሊት ድረስ አየኋቸው ፕሮግራሞቹን። ያው አንዱን ፕሮግራም ስትከፍት ሌሎች ይመጣሉ ከስራ አይደለ ሁሉንም አየኋቸውና ደነቀኝ። ጥያቄ ግን ነበረኝ እምነቴ ላይ እኔም ጠይቃቸውን ጥያቄዎች የሆኑ ሰዎች ጋር ተመሳሳይ ጥያቄ ነበረ። የነሱ ጥያቄ እኔም ጥያቄ ነበረ። ስለዚህ ጥያቄ ሲመለስልኝ ነው አንቺን ማግኘት የፈለኩት ብላ ጥያቄዋ ተመልሶ እንግዲህ እዚሁ መታ ሻሃዳ ይዛ አብረን ሰግደን ለመጀመሪያ ጊዜ ማለት ይሄ እንትኑ ስሜቱ ትንሽ ይለያል። ማለት አላህ ለዚህ ነገር ያው ሂዳያ ያለው በአላህ እጅ ነው። አላህ የፈለገውን ሰው ሂዳያ ይሰጣል። ሂዳያ ደግሞ ለመስጠቱ ደግሞ ሰበብ ያስፈልገዋል አይደለ? ያ ሰበብ ደግሞ አንተ ስትሆን ይሄ በጣም ከፍ ያለ ነው። ሁለቱን የነገርኳችሁ በጣም ብዙ ናቸው የተለየ ስሜት ያላቸው። ግን በጣም ደስ የሚል ነገር ልናገር። የኔ መንገድ ከጀመረ በኋላ እንዳልኩ ብዙ ሰዎች አሉ። ግን ሁለት ሰዎች አሉ በሃይማኖት ከፍታ ላይ በነበሩበት ሃይማኖት ላይ ጥልቅ እውቀት የነበራቸው አታስብም አንዳንድ ጊዜ ይመጣሉ ብለህ እንዲያነስ ሰዎችንና ሁለት ቀን በጣም ተደስቻለሁ። መስለማቸው አስደስቶኝ ሳለ ሁለት ስልኮች በጣም አስደስተውኛል። የመጀመሪያው ስልክ ቁርአን አክተም ያለው ብሎ ሲነግረኝ በጣም ደስ አለኝ። የመጀመሪያው ቀን ከ5 ወር ምናምን በኋላ ቁርአን አክተሟል። ግዕዙ ላይም በጣም ጎበዝ ስለነበሩ ብዙ አልከበዳቸውም። ተመሳሳይ ደግሞ አንደኛው ሰፊና ጀምሬያለሁ አሁን እና ቁርአን አክተም ያለው ሲል እኔ እንጃ ትንሽ በነገር ላይ እዚህ ቤት ሁላችንም ደግሞ የምንጋራቸው ደስታዎችም ነበሩ በእኔ መንገድ ምክንያት የሚመጡ ቢሮአችን ውስጥ ብቻ የቀሩ ታሪኮች ደግሞ አሉ አይደለም የማይወጡ ምናምን ሁላችንም ኢሞሽናል የሚያደርጉ ከሶፊም አልፎ እኛ ጋር ደስታው የሚደርስ ተጽዕኖ መፍጠር መቻል በቃ የሁሉም ድርሻ የሚሆንበት አጋጣሚዎች ነበሩ። የኔ መንገድ ታሪክ ቢነገር የሚያልቅ አይመስለኝም። በዚህ ባንድ ሾው መጨረሻ አይመስለኝም። አዊ ያንቺ ተጽዕኖ መጀመሪያ የመጣ ሰሞን በተለይ ሀዋ ትንሽ ከበድ ይል ነበር የሚነሳ ኢሹ እንደውም ላንቺም እስከ መፍራት ደርሰን ነበርና እንዴ ነው ተጽዕኖ ነው የምትገልጪ? ጉዳዩ ያው ከሴቶች ጋር ይያያዛል ቤዚካሊ ማለት ነው። ማህበረሰብ ከሴቶች ተነስቶ እናትነን ኖርማሊ ልጆችን በሷ ላይ ነው የሚታነጹት። እሷን ኢምፓወር ማድረግ ነገ ልጆችህን ኢምፓወር ማድረግ ነው። ሞራሏ የሞተ የደከመ ምናምን አስተሳሰብ ያላት እናት ምን አይነት ልጆችን ትገነባለች? ነጋችንን ነው የምንሰራው ብዬ አስባለሁና አንዳንዴ ግን እነዚህ ጉዳዮች ወይም እኔ ማነሳቸው ኢሹዎች በዚህ ልክ አይታዩም አንዳንድ ሰዎች ጋርና
ይሄ ሴቶችን ማነሳሳት የሆነ ማሳመጽ አይነት ይሄ ከአደብ እንዲወጡ ማድረግ ምናምን አይነት ነገር የሚመስላቸው ሰዎች አሉ። ይሄ ሚስ አንደርስታንዲንግ ነው። ሰው መቀመጥ ያለበት ቦታ ላይ ነው መቀመጥ ያለበት። የሰው ልጅ ደግሞ አላህ ነው ያከበረው ማለት ማንንም ከፍ ማንንም ዝቅ አታደርገው። ማድረግ ባለብህ ልክ ወይም መቀመጥ ባለበት ልክ ነው አንድ ሰው ልጅ መቀመጥ ያለበት ብዬ አስባለሁና ማንኛውም ሰው ደግሞ ከፍም ዝቅም የሚለው አላህ ጋር ባለው ሪሌሽን ነው በምንም አይደለም። ነገር ግን እስልምና የሰጠው የሱም ሮል ሚናውን ግን ማወቅ አለበት። እያንዳንዱ ሰው ሚናቸውን ያላወቁ ሴቶች ማህበረሰብ ይጎዳሉ። ያንን መረዳት አለበት ብዬ አስባለሁ። እንደ ማህበረሰብ ለነረድ እንደውም ፊል እናረግ ይገባል። እንዲያ የነቃ ማህበረሰብ የለንም ብለን ፊል እናረገው ነው የሚገባው። ምክንያቱም ነጋችንን እየሰራ ነው። ነገ የምናስረክባቸው ለትውልድን የሚረከቡ ልጆች በእኛ ውስጥ ነው የሚሰሩት። ሴቶች ናቸው የሚቀርጹት። እነዛን ሴቶች ኢምፓወር ማድረግ ያለባቸውን ሪስፖንሲቢሊቲ እንዲያውቁ ማድረግ እንዲነቁ ማድረግ ልጆችን ማንቃት ነው ብዬ አስባለሁና ከዛ ጋር ተያይዞ የሚመጡ በጣም ብዙ ተጽዕኖዎች አሉ። ስፔሻሊ ብዙ ወንድሞች ጋር በጣም ፊል ደስ ማይል ፊሊንግ ፊል ያደርጋሉ፣ ይደውላሉ፣ በጣም ሊያስፈራሩ ይሞክራሉ። አንዳንዴ ደግነቱ ብዙም በቀላሉ መፈራ አይነት ሰው አይደለሁም። እሱን እንመሰክራለን። ይደውሉና ብዙ እንትን ይሉሃል፣ ብዙ ጫናዎች ያደርሱብሃልና ሴቶች ጋር ኢምፓወር ሆነው ስራ ጀምረው እኔ ኖርማሊ እነሱን ከቤት ማስወጣት አይደለም ታርጌቴ። ኢምፓወር ማድረግ ማለት ቤስት ሚና ያላት ቤት ውስጥ ምርጥ እናት መሆን አለባት አንድ ሴት ቤት ውስጥ እስካለች ድረስ። ውጪ ወጣችዋ ውጪ በወጣችበት ኢፌክቲቭ መሆን አለባት ብዬ ነው ማምነው እንጂ ይሄ የፌሚኒዝም አስተሳሰብ ተጸናውቶናልና የሆነ ኢሹ ከሴቶች ጋር ስታነሳ ከሱ ጋር የማቆራኘት ነገር ስለዚህ ውጡ በቃ ተነሱ ሴቶች ወደ ውጭ ውጡ ምናምን አይነት ነገር ይመስላል። አይደለም፣ እንደዛ ሳይሆን ሚናዋን እንድታውቅ የማድረግ ስራ ነውና እነዚህ ነገሮች ያው ተጽዕኖ ይኖራቸዋል። በተለይ ሴቶች ጋር ኢምፓክት ታያለ። እንዲ ተቀይሬ ምናምን ብላ የምትደውልልህ ኮንታክት የምታደርግህ ስፔሻሊ ደግሞ በጣም ብዙ ችግሮቻቸውን ኮንታክት የሚያደርጉኝ በጣም ብዙ እህቶች ይገጥሙኛል። ብዙ ቻሌንጆች ይገጥማቸዋል። ከዛ ጋር ተያይዞ ብዙ እህቶች ኮንታክት ያደርጉኛል። እንግዲህ የሚከፉብኝም ወንድሞች ካሉ የሚያስፈራሩትም እንዳለው ነው። አፎታን ጠይቃለን። የፕሮግራሞቹን ተጽዕኖ እንግዲህ በደንብ ማየት ይችላል። ከዚህ በኋላ ደግሞ ፕሮግራሞቹ በተለየ ቅርጽ ሌላ ነገር ጨምሮ ሲመጡ ደግሞ ተጽዕኖቸውም በዛ ደረጃ ከፍ ይላል ብዬ አስባለሁ። ምናልባት ቀደም ሲል ሀዊ ከጋብቻ ጋር የተያያዙ ሀሳቦች የሚነሱበትን ፕሮግራም እንዳሰብሽ ነው እሱም የተሰራ እንደሆነ ነገርሽና ይህ እንግዲህ አብዛኛውን ወጣት ትርታ አብሮ ፍሎውን ሊዝ የሚችል አይነት ፕሮግራም ይመስለኛልና ምናልባት እሱ ውስጥ ልታነሻቸው ያሰብሻቸው ሀሳቦች ምን ምን ናቸው? የፕሮግራሙ አጠቃላይ ይዘት ምን ይመስላል የሚለውን የተወሰኑ ሀሳቦች ናቸው። ኦኬ፣ እዚህ ጋር ረጅም ነው። በጣም ብዙ ክፍሎች አሉት። በጣም ብዙ ርዕሶች አሉት። ኦልሞስት ፉል ርዕሱን አሁን አውጥቼ ጨርሼው ነው እየሰራሁ ያለሁትና በርዕሶቹ ውስጥ ግን በዋናነት ማለት ነው ከትዳር ጋር ተያይዞ ያሉ ክፍተቶች አሉና ቤታችንን እንዴት ነው ሴቭ ማድረግ ያለብን አፍተር ኦል ማለት ነው። ትውልድንስ እንዴት ነው ሴቭ ማድረግ ያለብን? ስለ ልጅ አስተዳደግ ማወቅ ሊኖርብን ይችላል። ጋብቻ ላይ ወጣቶች ፊልም የሚያደርጉት ነገር አለ። የገቡት ፊልም የሚያደርጉት ያሳለፍናቸው እናቶቻችን ጋር ያሉ አሉ። በጣም በስቴፕ ነው አይደለ? ከጋብቻ ጋር የተያያዙ ነገሮች ወጣቱ ፊልም የሚያደርግበት ነገር አለ። አሁን ደግሞ እየኖሩ 10 15 አመት የሆናቸው 20 አመት የሆናቸው ትዳርን በደንብ አጣጥመው ስለዛ ብዙ የሚያወሩ እናቶች ይኖራሉ። ድሮ ላይ ደግሞ እኛ ኮባሎቻችንን ነገር አጥበን ምናምን የሚሉ ትልቅ እናቶች ደግሞ ይኖራሉና እነዚህን ባማከለ ልክ ነው ሁሉም ጋር እየገባው የልብ ትርታው እንዴት ነው እንደ ርዕሱ ይዞኝ ይሄዳል። ወጣትነት ላይ ለምሳሌ ወጣቶች ጋር ከትዳር ጋር ተያይዞ ያላቸው ምልከታ ማይበት ቦታ ይኖራል። ትልልቅ ሰዎችን ከነሱ ኤክስፒሪየንስ የምንወስድበት ቦታ ይኖራል። የስነ ልቦና ባለሙያዎችን የምናማክርበት ቦታ ይኖራል። ከሕክምና ጋር ተያይዞ ከትዳር ጋር ተያይዞ ይሄ ፋሚሊ ከመበተን ጋር ተያይዞ የህግ ኬዞችን የምናይበት ይኖራል። ሕክምና ውስጥ እንገባለን። ከስነ ልቦና ጋር ምናምን ብዙ ጫናዎች ይፈጠራሉና እዛ ውስጥ ደግሞ የምንገባበት ቦታ ይኖራልና እኔ በዚህ ፕሮግራም ውስጥ ተመልካቾች ቤታቸውን
ራሳቸውን በደንብ ቢገማገሙበት ጥሩ ነው ብዬ አስባለሁ። ማለት እኛ የት ጋር ነን ያለነው ምንድን የጎደለኝ ከኔ ውስጥ ምን ባሟላ ብለው ቢያዩበት ስፔሻሊ ደግሞ ሴቶችን ለየት ባለ መልኩ እንደው ቤታችንን ትዳራችንን የተሻለ ለማድረግ ሞር ፎከስ እናደርጋለን እኮ እኛ ሴቶች ብዙ ጊዜ ፎከስ እናደርጋለን። ምክንያቱም ወንዱ ብዙ ጊዜ ስራ ቢዚ ያደርገዋል እና ሴቷ ግን ቤት ውስጥ ያንን ነገር መስራት ትችላለች ብዬ አስባለሁና ከዛ አንፃር እንዴት ትዳራችንን ማጣፈጥ እንችላለን፣ እንዴት የተሻለ ማድረግ እንችላለን የሚሉ ኢሹዎች በደንብ ይነሳሉ። በደንብ ይከታተሉኛል ያስባለሁ። እንግዲህ ኢንሻአላህ የተወዳጁ ተመልካቾቻችን ጨዋታችን እንደቀጠለ ነው። ካፍታ ቆይታ በኋላ ተመልሰን ጨዋታችንን እንቀጥላለን። ክቡራትና ክቡራን ተመልካቾቻችን ተመልሰን ተገናኝተናል። እንግዲህ ከእንስት ጋዜጠኞች ጋር የምናደርገው ቆይታውንም እንደቀጠለ ነው። እንስት ጋዜጠኞቻችን እዚህ ስቱዲዮ ጋብዘናል። ከኛ ውጪ ግን ጥያቄ ያው ቤቱ ሁሉም ሰው ፋሚሊ ናቸው አይደል? ለዚህ ቤት እንደምታውቁት እዚህ ፕሮዲዩሰራችን ካሜራማኖቻችን ወዳ እንደሚሰሩት ሀዋሾንም የኔ መንገድንም ይሰራሉና እኛም ጥያቄ እንጠይቅ ብለው የተወሰኑ ጥያቄዎችን ልኮላችኋል በስልኮቻችሁ ላይ። ሀዋ በደንብ የተዘጋጀች ትመስላለች። ከሀዋን ጀምርና አንዳንድ ጥያቄዎችን ስንት ጥያቄ ነው ያለው የተጠየቃችሁት? 4 ጥያቄ ተጠየቅ። የሶፊም 4 ነው። ስለዚህ ተራ በተራ ሀዋ ትመልሳለች፣ ከዛ ሶፊ ታስከተላለች ማለት ነው። ጥያቄው የሚለው ሀዋ እንደው ለልጆችሽ ስለ ስራ አንድ ነገር እንድትነግሪያቸው እድሉን ብታገኚ ምን ልትነግሪያቸው ትችያለሽ ነው። እኔ ኖርማሊ የሆነ ጀነራል ታርጌት ይኖርሃል አይደለ? በህይወትህ ልታሳካው የምትፈልገው ነገር ያ ደግሞ ለቤተሰብህ ሲሆን ነው በጣም ይጨምራልና ማይንድ ላይ ነው መስራት እንፈልገው። ኖርማሊ ወደ ሚዲያም ያመጣኝ ያ ነው ብዬ ነው ማስበውና ለልጆችህ የልጆችህን ማይንድ ሳትሰራ የተወሰኑ ሰዓታቶች ክፍት ሲሆኑብህ ደግሞ ምን ያህል ፊል ልታረግ እንደምታስብ እንግዲህ ከባድ ነው። ይሄ ከባድ ፊሊንግ ነው ለኔ። ለምን ለማህበረሰብ ስትሰራ ቤትህን አትተው እና ልጆቼ ልላቸው የምፈልገው በሆኑ ስራዎች፣ ጫናዎች፣ በንባቦች በመናምን የማሳልፍባቸውን ያንን ሞመንቴን እንዲረዱኝ እፈልጋለሁ። ምከስበትም ጊዜ አላህ እንዲሰጠኝ ሁሌም እንትን እላለሁና እቺ ፓርት በቃ ቢረዱኝ ደስ ይለኛል። ልጆቼ ኖርማሊ የጃቸው በጣም ትንንሽ ነው፣ ገና 8-9 አመት ትልቋና ትንንሾች ናቸው። ቢሆንም ግን እንደው እድሉ ቢሰጠኝ ፕሮግራሙን እያዩት እንደሆነና እንደተረዱሽም ተስፋ እናድርግ። ኢንሻአላህ ይረዱኛል። ኸይር። ወደ ሶፊ እንለፍና ምን ይላል የመጀመሪያው ጥያቄ? ይሄ የማን እንደሆነ ራሱ ያስታውቃል ጥያቄው። ሶፊያ እንደው በጋዜጠኝነት ጉዞሽ ውስጥ አስቸጋሪ ስለምትየው ጊዜ አጫውችኝ ይላል። የኛ ጥያቄ አይደለም ግን አቃሉ ያንተ አይደለችም። እርግጥ በጋዜጠኝነት ህይወት ምናልባት ሬዲዮ ላይ 2 አመታትን አሳልፌያለሁ። ከዛ ቲቪ ሚንበር ነው የመጀመሪያ 3 አመት አሳልፌያለሁ። ሬዲዮ ላይ ምንም አስቸጋሪ የሚለው ነገር የለኝም። ምንም ደስ የሚል ነው። አሁንም በሰራው ደስ የሚለኝ የሬዲዮ ፕሮግራም ነውና ቲቪ ላይ ስንመጣ ግን ምናልባት መወዳን በመናዘጋጅበት ጊዜ ትልቁና አስቸጋሪው ጊዜ እሱ ይመስለኛል። ለኔ ፈያው እኔ እናንተ አብረን ነበር የምናዘጋጀውና ብዙ ሴግመንቶች አሉት። ተረክበን ነው እንደ አዲስ ለኔም ላንተም የቴሌቪዥን ፕሮግራም ለማዘጋጀት አዲስ ነበር ሁለታችንምና የሆኑ ነገሮች ይሄ ኢስላሚክ ኤሪያ ጋር አካባቢ እሱም ሬዲዮ ላይ ነበር። አጋጣሚ እኔም ሬዲዮ ላይ ነኝ ያለሁትኝ። ምን አይነት ሰዎች ማምጣት እንዳለብን ከብዙ አንግል መታየት አለበትና እንግዳ ለመምረጥ አስቸጋሪ ጊዜ ነው። ጫውታ ለማምጣት ደግሞ የሆነ ከፍሬ መውጣት የለብህም። እነዛ ጊዜያት በጣም አስቸጋሪ ነበሩ ለኔ። እነሱ ደግሞ ታለፈው አልኩኝና እኔ መንገድ ላይ ደግሞ መጣሁኝ። እዛ ጋር ስመጣ አስቸጋሪ 2 ነገሮች አሉ። የመጀመሪያው መጀመሪያ ላይ ሰዎች አልተቀበሉም ፕሮግራሙን ሳይሆን እኔ የመጣሁት ስመጣ ከወንድ ጋር ነው የመጣሁት፣ ከኡስታዝ ካሊድ ጋር ነው የመጣሁት። እንግዲህ እርሶነቱ ወይ ደግሞ የአክብሮት ቃሉ ቀረና በአንተ ነው ስናወራ የነበረውና የወጣ ነው በጣም በተረጋጋ መልኩና ይሄ ጓደኝነት ወይ ደግሞ በደንብ ሳሎን ላይ ቁጭ ብሎ እንደሚያወራ ሰው አይነት አድርገን ያወራ ነው። በጣም ብዙ ትችት ነበረው። ከቤት የማያስወጣ ማለት ነው። በቃ አያስወጣም ከቤት።
ሀዋ ተርፋለች ኒቃብ አድርጋ ነበርና ማለት አንዳንድ ነገሮች ላይ ሰዎች ያላቸው እይታ የተለያየ ስለሆነ የሆነኛው ሰው ፌስቡክ ላይ ፎቶዬን አድርጎ በቃ አላህን ማትፈሪ አንቺ ማለት ትደነግጣለህ። የሆነ ማለት አላህን ማትፈራ ሰው ነህ ምናምን ተብለ አንተ እኮ ልትሆን ትችላለህ አይደል? ነህም ደግሞ ግን ሰዎች እንደዛ ሲሉ ምን አድርጌ ነው ብለህ የሆነ ቆም ትላለህ። የሆኑ ሰዎች ደግሞ እንዲህ ምናምን ብለው ያወራሉ። እንዴ ነገር ያለሁበት ነገር ትክክል አይደለሁም እንዴ? ማለት ትክክል እንደሆን ካውቃለሁኝ በደንብ አስተውዬበት ነው የገባሁት። ግን ትክክል አይደለሁም ይሄ ነገር አይ ምናምን። ከዛ ደግሞ እንደገና እመጣለሁኝ። የሆኑ ሰዎች በማስረጃ ነው ሁላ የሚጽፉ የነበረው። ይላክልኛል በውስጥ መስመርም ልክ አለመሆኔን ለብዙ ሰዎች መውደቅ ሴቶችን ወዳልሆነ ነገር እንደመመራ አርአያነትን ሳይሆን ያልሆነ መንገድን እያሳየው እንደሆነ በጣም ብዙ ሰዎች በጣም የሚያስፈራ የሚያስደነግጥ ከቤት የማያስወጣ ማንቀሳቀስ አይነት አስተያየት ሲሰጠኝ በቃ የዛኔ ደንግጫለሁ። መወዳ ላይ ከጀርባ ስለነበረን ብዙ አልነበረም። ጉብኝት ሰራ ነበር፣ ግን ጉብኝቱም ያን ያህል የወጣ አልነበረም። የኔ መንገድ ግን ሲሆን ብዙዎች በጣም ያስቆጣም ነበር። እንዴት ሴትና ወንድ አንድ ላይ ተቀምጠው ያው እኔ ደግሞ ስቃለሁ መሰለኝ ብዙ ነገር ያስቅ ነገር ካለ ስቃለሁ። ሰው ላይ ተፈጥሯዊ ነገር ነውና ያውም እየተሳቀ እግሬም ብዙ ደግሞ አይመቸኝም እንዲመቀመጥ ደርቤ ነው የምቀመጠው። እግር ተደርቦ ወንድ ፊት እንዴት ይቀመጣል? ብዙ ነገሮች አሉ። ኒቃብ ልበሺ፣ ጅልባ ልበሺ፣ አለባበስሽ ልክ አይደለም፣ ይፈትናል። ድምጽሽ እንደዛ ነው እንዲህ ነው እንዴ ይሄ ነገር ልክ አይደለሁም ትላለህ። ከውጤቱ ይልቅ መንገዱ ላይ እንደዛ መጀመሪያ ሰሞን እንደዚህ አይነት ነገሮች ነበሩና መጥቼ ቢሮ አውርቼ ነበርና እንዴ ሰው ሁሉ ለምንድን ነው እንደዚህ እያለ ያለው? እኛ ትክክል አይደለንም ነው ወይስ እንዴት እየታየ ነው ብዬ ጠየቅኩኝ። ጥያቄ መጠየቅ ነበረብኝ። በቃ ጉዝ ብለን አወራን። አንዳንድ ነገሮች ላይ ያው የተለያየ ምልከታ እንዳለ እናውቃለን አይደለ? ግን በማስረጃ ሲሆን ደግሞ አንዱ የአንዱን ሳይነቅፈው የራሱን አመለካከት ይዞ መጓዝ አለበት። እኔም እንደዛ ከሆነ ማምንበት ነገር ስለሆነ ብዬ ጉዞዬን ቀጥያለሁኝ። እሱ ጊዜ በጣም አስቸጋሪ ነበር። የኔ መንገድ ቀረጻ ግን በጣም ትልቁ ፈታኙ ነው። ዳይሬክተር ያለ እዚህ እሱም ያየዋል። ለ1 ሰዓት ፕሮግራም 4 ሰዓት ነው የምንቀመጠው። 1 ሰዓት ሊወጣው 3 ሰዓት ነው የምናወራው። ከሌላ እምነት የመጡ ሰዎች እነሱ ያዩትን ብርሃን ሁሉም ሰው እንዲያይላቸው ይፈልጋሉ፣ ከኛ በላይ ማለት ነው። ያንን ለማሳየት የሚፈልጉበት መንገድ የሚያወሩበት ሀሳብ ደግሞ ሌሎችን የሚያስቆጣ አይነት ነው የሚሆነው። ጥበብ የለውም፣ ሕክማ የለውም እና እሱን ነገር ማኔጅ ለማድረግ በቃ ማገድ አይቆይ ግድ የለም መለስ በል ይሄ ይቅርብን ግድ የለሽም ይሄንን ቢሰሙ ይሰልማሉ ይሉሃል። ግን ደግሞ እንደ ሚዲያ ደግሞ ስታወራ ያንን ሀሳብ በማውራት ከሚሰልመው ወይ ደግሞ ቁጭ ብሎ አሃ እንደዚህ ነው እንዴ ብሎ ጥያቄ ከሚጠይቀው ሰው ባሻገር ደግሞ ምን ለማለት ፈልገው ነው ብሎ ጦር ሊያማዝም ይችላል። እነዚህ አይነት ነገርና ሁለቱም ባላንስ አድርጎ መሄድ በጣም ፈታኝ ነው በጋዜጠኝነት ህይወት ላይና አሁን ትንሽ እየለመድነው ነው መሰለኝ አላውቅም። ቻ ባጭሩ ይሄን ይመስላል። እስቲ ወደ ሀዊ እንመለስ። ወደ ሁለተኛው ጥያቄሽ። ሁለተኛው ጥያቄ እንደሚታወቀው በብዙ ኃላፊነት ቦታዎች ላይ ትገኛለሽ። ጊዜሽን እንዴት ነው የምታብቃቂው ነው? ይሄ የኔም ጥያቄ ነው። ጥሩ ጥያቄ የጠየቁሽ። ወላሂ ኖርማሊ ያው ለሁሉም ነገር ሰዓት አለው። በዛ ልክ ነው እኔ የማስበው። ካልሆነ ደግሞ ማያስፈልጉ ነገሮችን ማኔጀብል በሆነ መልኩ ነው የሚሄደው። ብዙ ጊዜ ግን ደግሞ ጊዜን የሚሻሙ በጣም ብዙ ኃላፊነቶች ይኖሩብሃል። ለሁሉም ኃላፊነቱን ምንድነው ለሁሉም ሐቁን ስትሰጥ ስክት ይላል ሁሉም ነገርና በዛ ልክ ነው ብዬ ነው ማሰበው። ማለት የተለየ የማኔጅመንት ሲስተም አልተጠቀም ኖርማሊ ማንኛውም ሰው እንደሚጠቀመው ነው። ግን ኢምፖርታንት ነው። እኔ እዚህ ቦታ ላይ መቅረት የለብኝም እምላቸው ቦታዎች አሉ። ይሄ ቦታ ግድ ነው በቃ በህይወቴ ውስጥ እምላቸው ቦታዎች ላይ ይገኛሉ። ከዛ ውጭ የሚያደርጉኝ ከፕሮግራም ውጭ የሚያደርጉኝ ቦታዎች ላይ ግን ብዙ ጊዜ በብዙ ነገሮች ላይ ልቀር እችላለሁ፣ ላልገኝ እችላለሁና በቃ ኢምፖርታንት ብዬ የምላቸው ነገሮች ላይ በመገኘት ነው ሶልቭ ማደርገው። የጋዜጠኝነት ሙያ ላይ አሁን ለምሳሌ አንቺ በጣም ሪሰርችም ስለሚፈልግ ንባብም ስለሚፈልግ እስከዚህ ድረስ ሰዓት ነው ማነበው ምናምን ላቲ ትችላለሽ። አንዳንዴ ከዛ የተሻገረ ንባብ ሊኖር ይችላል እና ብዙ ጊዜ የእንቅልፍ ሰዓትሽን የምትሰዊ ነው የሚመስለኝ። ቻሌንጅ ያለው ኖርማሊ ያው በተስፔሻሊ ምን እንደሆነ ታውቃለህ። ቤት ውስጥ ስትሆን ደግሞ ሌላ ቻሌንጅ አለው። ለቤተሰብህ ለልጆችህ ጊዜ ይኖርሃል። ግን ያንን ጊዜ እንዴት ነው ማኔጅ የምታረገው? ስፔሻሊ ልጆች ኖረው ማንበብ ማለት በጣም በቃ ራስ የሚያሳምም ነገር ነው። ምንም ኮንሰንትሬት ማድረግ አትችልም። የሆነ ነገር ማንበብ ፈልገህ ልጆች ካሉ ማለት ነው በጣም ነው የምትጣላው ከራስህ ጋር።
ማለት ምንም ይፈልጉሃል ይጠሩሃል እያነበብክ የሆነ ሐሳብ ውስጥ ገብተህ ተጠርተሃል ወይ የሆነ ነገር እየጠሩ ነው እየፈለጉ ነው እና እሱ ነገር በጣም ቻሌንጅ አለው በጣም ያጣላል ከራስህ ጋር ግን በጣም ማዝ ነው ግን አንዳንዴ ወጣትልና ላይብራሪዎች ትፈልጋለህ ብዙ ጊዜ እንግዲህ ፕሮግራሜ ላይ ሰራ ይሆናል ሴቶችን የማያስተናግዱ ብዙ የወንዶች ላይብራሪዎች ያለው ስፔሻሊ ኢስላሚክ ላይብራሪዎች ዶክመንቶች ፈልገህ ትሄዳለህ ለምን ሴቶችን የማያስተናግዱ አይኖረው ብዙ ጊዜ ኦኬ ለብቻ አይነት ነገር ነው አዎ ወንዶች ጋር ይሆናል ወይም ለሴቶች የሚኖረው በታይም ነው ቄራ ጋር አግኝቻለሁ እንደውም ቄራ መስጂድ ላይ በሆነ ሰዓት ፍሬም የሆነ መስጂድ ላይ ስሙን መጥቀስ አልፈልግም ማስያዣ ሲይዘህ ነው በወንዶቹ በኩል ነው የምትቀበለው ሜቢ የኛም ክፍተት ሊሆን ይችላል እንደ ሴቱም ስለማያነብ ሊሆን ይችላል ሁሌ ጣትን መቀሰር ሳይሆን እኛም የራሳችንን ሪስፖንሲቢሊቲ መወጣት አለብን ብዬ አስባለሁ ከዚህ ጋር የገጠሙኝ ቻሌንጆች ብዙ ከላይብራሪ ጋር ብዙ ነገር ይገጥመኛልና ያው ቤት አንዳንዴ ስላይመች ስለሚችል ምታነብበት ጸጥ ያለ ቦታ ትፈልጋለህ ዶክመንቶችን ትፈልጋለህ እነዛ ነገሮች ቻሌንጅ አላቸው ያው ለምን እየወሰድኩ ነው ወደ ሶስተኛ ጥያቄ እንምጣ በስራ ሂደት ምን ሲበላሽ የበለጠ ያናድሻል የበለጠ የሚያናደኝ በጣም የሚያናደኝ አንድ ነገር ነው ፕሮግራም ከጨረስኩ በኋላ ከእንግዳይ ጋር ከተለያየም በኋላ ይደውሉና ይሄንን ብናወራ ጥሩ ነበር ምን ይሄንን ብናወራ ወላሂ በጣም ነው የምናደደው በቃ ማለት የሚገርም ሐሳብ ሆኖ አንዳንዴስ ደግሞ ያው ብዙ ነገራቸውን ያው ብዙ አላቅም እኔም ካወቅኩኝ እንደማንኛውም ሰው ፊል አላደርገውም ብዬ ስለማስብ ታሪካቸውን ብዙ አልሰማም ለጥያቄ የሚያግዛኝ ነገር ብቻ ነው የምሰማውና አንዳንዴ ጠይቄ ልክ ከተለያየም በኋላ የሰውየው ታሪክ ገርሞኝ በቃ ያብሰለሰልኩ ያለ የሆነ ጥያቄ ይመጣልኛል ማለት ነው የዛኔ በጣም ነው የምናደደው ወላሂ እንዴት ረሳለሁ ይሄንን ጥያቄ ምናምን አንዳንዴ ብቻ እንዴት ረሳለሁ ያልኩኝ አወራለሁኝ ፈይን ታስተውስ ይሆናል የሆነ ሁለቴ ሶስቴ ምናምን እንደዛ ብያለሁና አልፏል እንግዲህ አይመለስ ምናምን ያልከኝ ጊዜ ሁላ ነበረ በቃ በጣም ነው የሚያናደኝ ይሄ እንደው ባይቀረጽም ብለሽ ግን ደስ እንዲሽ ደውለሽ ታውቂያለሽ ጥያቄው ያው ውስጥ የተመላለሰ ስለሆነ እንደውል ጠይቀው ብለሽ ከመናደድ የተነሳ እንደዛ አላደርግም ግን ቆጣቸው ነበር እነሱ ነው እኔ ወላሂ ማለት እንዴት ተረሳለህ እንደዚህ አይነት ነገር አንዳንድ ጊዜ በቃ ካወራ ነው ኮንሰፕት በላይ በጣም ከፍ ያለ አይዲያ ወይ ደግሞ በጣም መነገር የነበረበት መወራት የነበረበት ነገር ኖሯቸው ወይኔ ረሳሁትኝ እኮ ደግሞ ጠይቄህ ነበር እኮ አዎ ጠይቀሽኛል ግን ይሄንን ሳውራ ይሄን ረሳሁት ይለኛል ውይ ወላሂ በጣም ነው የምናደደው ያ የሚዲያው ጫናው እንግዲህ ታውቂያለሽ ሰው ሲቀመጥ አንዳንዴ ይረሳል አይደል ፕሬሸሩ ይመስለኛል ከሚበላሽብኝ ነገር እኔ በኔ ስህተት የተውኳቸው ወይ ረሳኋቸው ነገሮች በጣም ያናዱኛል ስራ ላይ ያው ሌሎቹ ሌላ ጊዜ እንጠይቃቸዋለን ብዙ የሚያናዱሽ ነገሮች እንዳሉ እናውቃለን በቀረጻ ወቅትም ከዛ ፕላን ላይም አሉ አይ እሱን ካልክ በጣም ብዙ አሉ እኮ እንደው ግን ይሄ ከቁጭትና በጣም ከመናደድ ጋር ተያይዞ ካነሳው እንጂ ብዙ ነገር እንግዳ ቀጥራህ አንዳንድ ጊዜ ማብራት ሲጠፋ እንደሚያናድድ ነገር ምንም አያናድድ ልክ ሊጀመር ሲል አክሽን ስትባል መብራት ጠፍት ይላል ከዛ ቀኑ ሙሉ ላይመጣ ይችላል መብራቱ ሲመጣ ደግሞ እንግዳው ይጠፋል ወይ ይወጣል መብራት የለም ብሎ ምናምን ሊቀርብ ይችላል ብዙ ነገር አለ እንደዛ እሺ የሃዊ ሶስተኛ ጥያቄ ላይ ነሽ አሁን ያለሽባቸው የሥራ መስኮች ላይ ባትሰማሪ ምን ምትሆኚ ይመስልሻል ኖርማሊ እንደ ላይፍ ፐርፐዝ መስራት የምትፈልገው ነገር አለ በርግጥ ሚዲያውም ላይ የምሰራው ነገር ከላይፍ ፐርፐዝ አንዱ ነው ኢምፓወር ማድረግ አንዱ ነው ኢን ጀነራል ግን ሜንታል ላይ ነው መስራት የምፈልገው ልጆች ላይ ምሰራ ይመስለኛል ኖርማሊ እንደዛ ነው እየሰራሁም ያለሁት አሁንም መንገዶችን እያመቻቸው ያለሁት የሆኑ ሰዓቶችን ካሉብኝ ኃላፊነቶች ቅድም እንዳልኳቸው ካሉብኝ ኃላፊነቶች አንዱ እዛ ላይ መስራት ስለምፈልግ ነው ከዛ ጋር ካሪኩለም የማውጣት ሲስተም የመስራት ምናምን ስራዎችን ሳይመልቴኒየስሊ እየሰራሁ ስለሆነ ነውና ትውልዱን ለመቀየር እዛ ጋር ይመስለኛል ኪ ፖይንቱ እዛ ጋር ክፍተቶች አሉ በያስባለሁ መዳሪሶች ላይ ምናምን በጣም ክፍተቶች አሉና መዳሪሶቻችን ሞደርን ሆነ በተቃኘ ልክ አይደለም እየተሰሩ ያሉትና
እዛ ላይ በደንብ ምሰራ ይመስለኛል እየሰራሁም ነው። እኔም ስገምት አስተማሪ ብትሆን ብዬ ነበር አስተማሪ ነበር ትላለች ብዬ ጠበቅኩት ግን እዛው አካባቢ ከዛ ብዙ አይርቀም። ሶፎዳንቺ እንምጣ። አራተኛ አስተማሪ ነው በጣም ነበር ወጥ አስተማሪ እሺ ኦኬ ጥያቄው ራሱ ነው ተመሳሳይ ነው። ሶፊያ ጋዜጠኛ ባትሆን ምን ትሆን ነበር? ምን ሆን ነበር? መሆን የምፈልጋቸው ነገሮች ነበሩ ግን የሆነ ሰዓት ላይ ለሆነ የነበረው ማርኬተር ነበር። ማርኬቲንግ ላይ ሴልስ ላይ ሰራ ነበር። እዛ አካባቢ ላይ መቀር ይመስለኝ ነበር። በነገር ላይ ሶፊ ትወናጥ ችሎታም አላት። ድሮማ እንደዛ ነበር የምፈልገው እንኳን ያልተጠቀመችበት አንዷ ታለንቶች አሏት እና ጽሁፍ ላይ ጎበዝ ነች ብዙ ጊዜ እላታለሁ ግን እሷ ሰነፍ ናት። ሰነፍ ነኝ ብላ ነው የምታስበው የሆነ ግን አይደለም የምትፈልጊው ደረጃ ላይ ነው እንጂ የሚገርም የስነ ጽሁፍ ክህሎት አላት። ግን እኮ ፈያጭ አጭር ሲሆን ነው አጭር ነገር ሲሆን በቃ አጭር ነው የሚጀምር ይሆንልኛል። ያ ባጭር ጽሁፍ ነው ሰው እያደገ ጻፊ የሚለካው እየረዘመ ሰፋ እያለ የጸሐፊያን ምክር ነው የተቀበለናል። መልካም የሁለታችሁንም ሰምተናል። እኔ ግን የፈይሰልን በሰማ ደስ ይለኛል። ምን እንዴ አልጨረሰችም እኮ እዚህ ሰምተናል። ወደዛ እንሂድ ችግር አለው። እኔም ሆነው እኔ ጸሐፊ ባትሆንና ጋዜጠኛ ባትሆን ምን ልትሆን ትችል ነበር? ወገኛ ወገኛ ያ ጸሐፊ ውስጥ ይካተታልና ምናልባት ያው እኛ አካባቢ ላይ ብዙ በተለይ ወጣቱ አካባቢ ላይ በእኛ እድሜ ያሉ ሰዎች አብዛኛው እድሜያቸው የሆነ ሰዓት ላይ ኳስ የሞከሩ ሰዎች ነበሩና ኳስ አካባቢ ላይ መሆን ይመስለኛል። ምን ዳኛ አራጋቢ ምናምን ነው ማለት እነሱም ኳስ አካባቢ ነው ያሉት። የትኛው ደጋፊ ተቀበለኛል ግን እንደዛ ነው። ኳስ የብዙ ሰው ህልም ነበር። በተለይ እዚህ ከተማ አካባቢ ላይ መሰረተ ልማቱ የለም፣ የኳስ ፍቅሩ አለ፣ ቻንስ ትንሽ ነው ግን ብዙ ገፈንበት ነበር። እስከ ዩኒቨርሲቲ ድረስ ኳስ እንጮት ነበር። እዛው ጋር ምቀር ይመስለኝ ነበር። እኔ ግን ቦክሰኛ ምትሆን ነው ይመስለኝ። ፈይ ቦክሰኛ ምናልባት ግን ሶፊ ቢሮ ስናወራቸው የነበሩ ነገሮች አንዳንዴ በተወሰነ መልኩ እዚህ ቢወጡ ደስ የሚለኝ ነገሮች ውስጥ አንደኛው ለምሳሌ ሀመር ላይ ተደጋጋሚ ሄደሻል አይደል? ሁለቴ ጉዞ ነበርሽ እዛ አካባቢ ላይ እና ስለ ሀመር መጀመሪያ ላይ ስቴጂ እኔ ፍቅረ ማርቆስ ደስታ የጻፈው መጽሐፍ ነው ትዝ የሚለኝ ከቡስካ በስተጀርባ። አንደኛ የሀመር ቆይታሽ እንዴት ነበረ ባጭሩ ንገሪኝ። ከዛ ውጪ ደግሞ ልክ አሁን መጽሐፉን እንዳነሳውልሽ ደግሞ የሆነ ዘመናት የሚቀር መጽሐፍስ ሶፊ ለምንድን ነው የማትጽፈው? ጽሁፍ ላይ እንዴት ነች ወይስ በሌላ ወይ ነው ማስታወሻ ምንም የምናገኘው የሚለውን ነገር ብታነሽ ደስ ይለኛል። ሀዊ ደስ አላት ማለት ተባብራችሁ ልጽፉት ያሰባችሁት ነገር አለ? እንደዛ ነው ይመስላል። አይ ሀዊ ጋር ብዙ ጊዜ ስለ ፕሮግራሞቻችን ስለምናወራ ነው። ኦኬ ሀመር በጣም ነው ደስ የሚለው። ትልቅ ትውስታ ነበረኝ። ያው ሀመር ላይ ስንሄድ መጀመሪያ በራሱ ቢላል ማይዶ እንግዳ ተደርጎ ሲሰጠኝ ግርምት የጀመረው ከዛ ነው። እኔ ሀመር ሃይማኖት የሚባል ነገር እንደሌለ ነው ማቀው የራሳቸው ባህል አናኗር ዘይ ምናምን እንዳላቸው ነው ማቀው እንጂ እንዲ አምላክን ምናምን የሚያውቁ አይመስለኝም ነበረ። የተነገረንም እንደዛ ነው በብዙ ነገሮችና ቢላልን እንግዳ እንዳረጋው ሲነገረኝ በቃ የተሰማኝ ስሜት ልነግርህ አልችልም። ማለት ሀመርና በቃ ምን አይነት ሰው ነው የሚመጣው ምናምን እስካየው ድረስ በጣም ጓጉቼ ነበረ። ሲያወራኝ አማርኛውን ቆንጆ ነው፣ ሀሳቡን አደራጅቶ ያወራል። ግን የምር ሀመር ነው እርግጠኛ ነህ ብየዋለሁ የሰጠኝን ሰውና ቢላል መጥቶ እዚህ ልክ ስናወራ በጣም በቃ ደነቀኝ። እስልምናን ያገኘበት መንገድ አስገርሞኛል። ከዛ ውጭ ደግሞ ሰዎችን ወደዚህ መንገድ እየተጣራ እየሰበሰበ ልክ እንደሱ አይነት ብዙ ሙስሊሞችን እያፈራ ያለበት ቦታ ነውና እዛው ፕሮግራም ላይ ሆኜ የሆነ ሀሳብ ካወራን በኋላ ትመጫለሽ ነገር ብሎኝ ነበረ። አዎ እመጣለሁ አልኩት። ግን እንደምሄድ አምኜ ምናምን አይደለም። በሰዓቱ በቃ የሆነ ጉጉት ያድርብሃል አይደል? ግን መሄድበት ምክንያት ይኖረኝ ይሆን ብዬ አስብ ነበረ። አልহামዱሊላህ አጋጣሚ ሆኖ ሀመር ላይ ብዙ ፕሮጀክቶች ኖሩና እነዛን ፕሮጀክቶች ያው የኔ መንገድ ነው ይዞ የነበረው። ከዛ ባለፈ ደግሞ ኑር የቁርአን ባንክ እንደዚሁ ድርሻም ነበረውና እነዛን ነገሮች ተሳክተው መድረሳ ተሰርቶ መስጂድ ተሰርቶ አንዳንድ ቦታዎች ላይ ደግሞ የተለያዩ ነገሮች ተደርገው አልባሳት ቁርአን ደርሶ ስናይ ሰዎች በዚህ መልኩ ይሄን ነገር አግዘዋል። እንዴት ነው ለሰዎች ደግሞ መልሰን ማድረስ ያለብን? ምክንያቱም ታማኝነት የሚባል ነገር አለ። የሆነ ሰው አንድ ነገር ካደረገልህ በኋላ ምን ላይ እንደደረሰ ማወቅ ይፈልጋልና ያንን ለማሳየት ነበረ ጉዞ ወደ ሀመር ሄጄ የነበረው።
ልክ ጂንካ ስገባ ከተማ ነው ሀመር ነው እንሄዳለን ያልነው ስንሄድ ወደ 200 ምናምን ኪሎ ሜትር እንደገና ከጂንካ እንወጣለን በመኪና እንሄድ ነው ወይጦ የሚባለው ሀገር ላይ መስጂድ ነበር የተጀመረ እሱን በእኔ መንገድ ነው ያስጨረሰው በተመልካቾቹ ማለት ነው ሙቀቱ በጣም ያስደነግጥ ነበር በጣም ኃይለኛ ሙቀት ነው ያለው እና አጋጣሚ የለበስኩት ልብስ ደግሞ በጣም በቃ ሙቀትን የሚያስተጋባ ነው ጥቁር ነው ከውስጥ ደርቤ ለብሻለሁ እንዳልቀየር ኮንክሪት ይባል ነገር አለ ይሰራበት አለ ከቀየርክ ልክ አይመጣም በቃ ቻል አድርጌ ካሜራማኖቹ እንደፈለጉ እየሆኑ በቃ አይዞሽ እያሉኝ አብረን የሰራነውና ልክ ግን መርቁቃ የሚባለው ቦታ ላይ የሱ የብዙ ህይወቱ ያወራቸው ቦታዎች ላይ ደረስን ስንደርስ አብዛኛውን ሰው ወንዶቹም ምናምን እርቃን ናቸው የለበሱም አሉኛ ሄርንበት ቦታ ላይ ግን አንድ እናት ጋር በቃ እኔ ልቤ ቀረ እዛ ጋር ነው ልቤ ቀረው ወላሂ ሄድን ፕሮግራም ሰራ መስጂዱን ጎበኘን ከልጆቹ ጋር ቆይታ አደረግን እና ወፍጮ የሚፈጩ እናት ጋር እስቲ ካሉ እጅ ስለሚጠቀሙ ለመፍጨት እነሱ ጋር ሄድኩኝ እና እናቷ ምንድነው ያሉኝ ዝም ብዬ አስተርጎምልኝ ብዬ አላህ ጋር ያላቸውን ትውውቅ ማወቅ ፈለኩኝ የሰልማል የሚባለውን ነገር ለማወቅ በደንብ ነው አምላክ የሚለውን ነገር በደንብ ነው የሚያውቁትና ይሄ መሸብን አይነት ነገር በስተርጅና ነው እንጂ እኔ ጋር የመጣው ልመጣ ስል ደግሞ ጨርሼ ፕሮግራሜን ካንቺ ጋር ሄዳለሁ አሉኝ ከዛ የሆነ ነገር ብቻ ነኝ ጨርሼ ፕሮግራሜን እየሄድኩ ነው ሲሄድ ከኋላ ይከተሉኛል ያቺ እናት ምን ነው የሚከተሉኝ ብዬ አልገባኝም አሁንም ይከተሉኛል ያስኩና ቢላልን ጠራሁት ቢላል የሆነ ነገር እያሉኝ ነው ከኋላ የተከተለው ግን አልገባኝም አልኩት ከዛ እንደውም ካሜራማኖቹን እስኪ ሐሳባቸውን እንውሰድ ካሜራ ምናምን አዘጋጁ አልኳቸው ልክ ተዘጋጅቶ እናቱ መጣና እጄ ምናምን ይዞ ምንድነው አሁን ንገሩኝ አልኳቸው እንሂድ ይላሉ እቺን ቃል ያውቃሉ እንሂድ ነው ያሉት ሁላ ማለት ነው አልኳቸው እንሂድ ቢላል የት ነህ ያልኩት ድጋሜ እንዲያስተረጉምልኝ ማለት ነው ከዛ በቃ መሄድ እንደሚፈልጉ ከኔ ጋር አምላክኛ ጋር ቅርብ እንደሆነ እነሱ ጋር በጣም ሩቅ እንደሆነ ሲናገሩ በጣም የደነገጥኩት ማለት እሺ አላህ እኛ ቅርባችን ነው ብለን የምናምን ሰዎች ለአላህ ያለን ነገር እንዴት ነው እነዛ ሰዎች ደግሞ እንዴት ነው አላህን የሚረዱት አምላክን የሚረዱት ደነገጥኩኝ በቃ ቆሜ እና አምላክ እናንተ ጋር ቅርብ ነው አይ እዚህም ቅርብ ነው ሁሉም ቦታ አለ አዎ ግን ዘግይቷል እኔ ካረጀው በኋላ ነው እኛ ጋር የመጣው አሉና የዛን ቀን ቢያንስ የ4 ሰዓት 5 ሰዓት ፕሮግራም ቀርጸናል ብዙ ሰዓት ሰርተናል ብዙ ቦታዎች ዙሬ ጎብኝቻለሁ ከቢላል ጋር ብዙ አውርተናል ከሌሎች ሰዎች ጋር ብዙ አውርተናል ከዛ ሁሉ ግን የ30 ሰከንድ ወይ 1 ደቂቃ ከሳቸው ጋር የነበረን ቆይታ በቃ ልቤ ላይ ቀረው እሱ ነበረ የምር በቃ መሄድ አቃተኝ ማለት ወላሂ ተቻቸው መምጣት አቅቶኝ ነበር በሰዓቱ መሽቶብን ነበርና ከወጣሁም በኋላ አሁንም በቃ ይከተሉኛል ቢላልን አልኩት እኔ ቋንቋን አልችልም ግን በቃ ባንተ ቋንቋ እመጣለሁ አንድ ቀን እኔ የሆነ አንድ ቀን ያልኩት በቃ እመጣለሁ አንድ ቀን ኢንሻአላህ ግን በቃ ቻው በልልኝ ልሄድ አልኳቸው ከዛ በኋላ ቻው በቃ እሺ ነው ይልና በቃ መሸብን ወጣን ሄድን ማለት ነው እየሄድን ሁላ መንገድ ላይ በቃ እሳቸው ናቸው ትዝ የሚሉኝ የነበረው አጋጣሚ ሆኖ ቦታው ስንሄድ ይሄ ወጥ የሆነ መንገድ የለውም ቦታው መሽቶብናል እዛ ቦታ ላይ እየሄድን እያለ የሆነ መንገድ ላይ መጣን ከዛ አጣነው መንገዱን እየሄድን እንዲያለ መጣ መንገዱ እየጠበበ ማለት ነው ከዛ መሄድ አንችልም ቀጭን መንገድ ነው ፊት ለፊት ነኝ ያለሁት እኔ እየጠፋን ነው አልኳቸው ከዛ ቀምን ብለውኛል መሰለሽ ፌሩና ቢላል እዚህ አካባቢ በጣም በረሃ ነው ጫካ ነው ሰላቢ አለ ብለውኝ ነበረ ሰላቢ ሰላቢ አለ እና የምን ሰላቢ ምናምን ስል ይሄ እንደዚህ ሰው የሚሰልብ ድሮ እንባል የለ ሰው የሚሰልብ እና አሁን እየተሰለብን ነው እንደኛ ያልኩት በቃ ማለት ቀላያንም ብለውኝ ስለነበረ ያኛው ካይምሮ ያልጠፋም ልክ እየሄድን እያለ መንገዱ የሆነ ሰው ያለ ፈረንጅና እዛ መጥቶ በቃ ተሰልቧል 3 ኢንጂነሮች ደግሞ መንገድ ሊቀይሱ ምናምን ገብተው ተሰልበዋል ምናምን ብለውኛል ቀላይ ነግረውኛል ማታ ላይ በቃ መንገዱ እየጠበበ መጣ እንደዚህ ማለት ነው ስንሄድ ሹፌሩ አይ የመጣንበት መንገድ ይሄ አይደለም ማለት ወይኔ ግን ተሰልበን ነው ያልኩት በቃ ወላሂ ምሬ ነው ማለት በቃ ይመስለኝ እንደዛ ነው ሀዊ እየተሰለብን ነው መሰለኝ ከዛ በኋላ ወደ ኋላ ተመልሰን ትክክለኛው መንገድ አግኝተን አንተን ጋር እስከምንወጣ ድረስ ወላሂ ልብ ያላረፈም ነበረ ቀን የተነገረኝ ነገር በቃ ውስጤ ይቀርቷልና አስበዋል የመጣንበት መንገድ ነው ሹፌሩ በደንብ ያውቀዋል መንገዱን ቢላል ሲመላለስበት የከረመበት መንገድ ነው ግን ከመኪናው መብራት ውጪ ምንም አይነት መብራት የለም ምንም አይነት ብርሃን የለም
መኪናው ያበራበትን መንገድ ተከትሎ ነው የሚሄደው። ወደ ግራ ወደ ቀኝ የሚታይ ነገር የለም፣ ሙሉ ጫካ ነው። በቃ የዛን ቀን በጣም ደነገጥኩኝ። ይሄ አጋጣሚው ነበር። ጨርሰን መጣን። ካሜራማኖቼ በዛ አጋጣሚ በጣም አመሰግናቸዋለሁ። ወላሂ የሚገርም ስራ ነበር የሰሩት። እኔ ቁሜ ነው የማወራው፣ እኔን የምታየው እንጂ የእነሱ እጅ ነበረ ሰዎች ጋር እንዲደርስ ያደረገው። በቃ ፀሐዩ በጣም ሀሩር ነው፣ ንዳድ ነው። ያንን ተቋቁሞ ደግሞ ካሜራ መሸከም አለ፣ መሮጥ አለ፣ አንግል መቀየር አለ። ድጋሜ በመሄዴ ግን በጣም ነበር ደስ ያለኝ። ብዙዎች ያው የእሷን እናት ካዩ በኋላ ጨውና ሽንኩርት አሌ ማማ ናቸውና ስማቸው ይጠፋብኝ ራሱ አሌ ነው የምላቸው። እና እሳቸው ጋር ደግሞ ድጋሜ ተመልሰን ስንሄድ ዱቄት ይዘን ነበር ይሄድ ነው። ብዙ ሰዎች ነበሩ። በዚህ አጋጣሚ እናመሰግናቸዋለን። ጨውና ሽንኩርት እኔ እችላለሁኝ እና ባክሽ አድርሽልን ያሉ ፌስቡክ ላይ በጣም ብዙ ሰዎች ጽፈውልኛል በውስጥ መስመር። ግን አጋጣሚ ሴትዮዋ ለወሬ ያህል ነው ያወሩት እንጂ የሚያስፈልጋቸው የነበረው ሌላ ነገር ነበርና ዱቄት ነው የሚጠቀሙት። እንደገና እሱን ይዘን ሄድ ነው እና እዛ ፕሮግራሙን ስንሰራ እኛ ፕሮግራም እየሰራን ነው፣ እሳቸው ህይወታቸውን ነው የሚኖሩት። ትልቁ ቻሌንጅ ደግሞ እሱ ነበረ። ለምሳሌ የሆነ ቦታ እየሄድን እያለ ካሜራማኑ ወይ ከአይኑ ስንሰወርበት እንደገና ለመስራት ካሜራውን ሴት ሊያደርግ እየሮጠ ይቀድመናል፣ እኛ እንደርስበታለን። ሶፊያ ቁሚያቸው ምናምን ሲለኝ አሌ ቆሙ፣ ከዛ ወደ ኋላ ተመለሱልኝ ይላሉ። አሌ ወደ ኋላ ስላቸው ቃል ያደርጋል ነው ወደፊት የምን ማስቆም ነው። ወይ ውሃ እየቀዱ ከሆነ ኮንቲኒቲ ፈልጎ ካሜራማኔ ቆይ ሶፊ እንደሱ እንደያዛችሁ ድገሙልኝ እንደገና አልገባልኝም፣ እሺ አሌ ቆይ እንደዚህ እጄ ማለት እነሱ ህይወታቸውን ነው የሚኖሩት። አንተ የምትሰራውን ነገር አያውቁም። እንደዚህ አይነት ነገር ነበር። በአጠቃላይ ግን በጣም ደስ የሚል ጉዞ ነበር። አይጻፍም ታዲያ ይሄ ይጻፋል። በጣም ማለት የምትናገሪያቸው ታሪኮች አሁን የገጠሙሽ ታሪኮች በጣም ድራማቲክ ናቸው። ስትሰማቸው ምናምን ደስ ይላሉ አይደል? የሆነ ፊልምንም ይመስላሉ፣ ድራማ ይመስላሉ፣ ቲያትርም ይመስላሉ። እና ሰው ከብዙ ነገር ይጎመጃል። ፈይሰል የሚጻፍ ነገር ሲያይ በቃ ሁሌ ነው የሚጻፍ አይዲያ ካለ እኔና ፈየን ረጅም ሰዓት ሊያነጋግረን የሚችል አንድ ነገር ቢኖር ጽሁፍ ላይ ስለሆነ ነው እሱ እንደዛ የሚለውና ግን በአጠቃላይ በጣም ጥሩ ቆይታ ነበረ። ወላሂ ሀመር ላይ በጣም ብዙ ሙስሊሞች አሉ፣ ነገር ግን ብዙ ችግር ያለባቸው አሁንም ቢሆን ተየሙም ነው የሚያደርጉት። ውሃቸውን አሳይተናል። ውሃው በጣም ድፍርስ ያለ ውሃ ነው የሚጠጡት። የሚተኙበት ነገር ብዙ የላቸውም። ምናልባት የሚተኙት አንድ የሆነች እንትን ላይ ከሆነ ባህላቸው ሊሆን ይችላል። ነገር ግን አትሊስት የሆነ ጥሩ ነገር መጠጣት አለባቸው፣ ንጹህ ውሃ ይገባቸዋል ብዬ ስለማምንና አልሐምዱሊላህ አሁን የውሃ ቁፋሮ እንዲደረግ ከዚህ ቀደም ፕሮግራም ሰርተን ነበረ። ምናልባት ደግሞ እሱ ሲያልቅና አዳዲስ ነገሮች ደግሞ ሲኖሩ ድጋሜ እንደምሄድ ተስፋ አደርጋለሁ። ግን በጣም ናፍቀውኛል ሴትዮዋ ኤሊማማ አይ እንጂ ጋር ይሁን ማሻአላህ በጣም ደስ ይላል። ወደ ሀዊ እንምጣና ምናልባት የመጨረሻ መልእክት ካለሽ ሀዊ ያንቺን እንስማና እንግዲህ ፕሮግራማችን እንቋጭ። ኖርማሊ ከኔ ፕሮግራም ጋር ተያይዞ ያው ሰው ሰሞኑን ኦልሞስት የሚቀጥለው ጁማ አካባቢ ይጀምራል ብዬ ገምታለሁ ኢንሻአላህ። እዛ ላይ ሀሳብ አስተያየቶቻቸውን፣ ጥያቄዎቻቸውን እንዲያነሱ ፈልጋለሁ። ምክንያቱም ብዙ ሰዎችን የማማከር ቅድም እንዳልኩ የተለያዩ አካላት ይኖራሉ፣ የስነ ልቦና ባለሙያዎች ይኖራሉ። በጣም የተለያዩ ኬዞች እንደሚኖሩ አውቃለሁ። ቀድሞም ብዙ ኮንታክቶች ስላሉኝ በጣም ብዙ ኬዞች ይገጥማሉና እንግዲህ ሀሳባቸውን፣ አስተያየቶቻቸውን በዛ በኩል እየላኩ ኤችኤስ 9282 ላይ ኤችኤስን አስቀድመው እየላኩ ሀሳብ አስተያየቶቻቸውን እንዲሰጡን፣ ጥያቄዎቻቸውንም እንደዚሁ ማቅረብ ካለባቸው የሚፈልጓቸውን ነገሮች ኮንታክት ቢያደርጉ የተሻለ ነገር ምናልባት እኔ ጋር ኢንክሉድ መደረግ ያለባቸው ሀሳቦችም ካሉ እንደዚሁ ከፕሮግራሙ ጋር ተያይዘው የተሻለ ነገር ለተመልካቾች ይቀርባል ብዬ አስባለሁ ኢንሻአላህ። መልካም እንግዲህ ሶፊ እንደምትለው መንገደኞቻችንን ጋብዘን በፕሮግራሞቻቸው ላይ ተመላልሰን ፕሮግራሞችን በጣም ደስ በሚል ሁኔታ ነው ጥሩ ቆይታን ያደረግነው። እንግዲህ ቀደም ብሎ ፈይሰል እንደገለጸው ቢዚ ናችሁ፣ ሀዊ ሰርች የምታደርጊው ነገር ብዙ ነው። ሶፊም እንደዚሁ የምትፈልጊያቸው እንግዶች ጋር የምታደርጊ ቆይታ ብዙ ነው። ቢዚዎች ናችሁ፣ እሱም በደንብ ከግምት ውስጥ እናስገባለን። ከዚህ ካላችሁ ጊዜ ላይ ግን ፈቅዳችሁ ስለመጣችሁ በመወዳና በዝግጅት ክፍሉ ስም እጅግ አድርገን እናመሰግናለን። ተመልካቾቻችን ከጋዜጠኛ ሶፊያ ጀዋርና ከጋዜጠኛ ሀዋ ኑረዲን ጋር ነው ቆይታ ያደረግነው። ያው የቤቱ ሰዎች ናቸው። ነገር ግን አንዳንድ አዳዲስ ፕሮግራሞች የሚጨምሩት ነገር ከዚህ በኋላ ስላላቸው ስኬት
ትንሽ ቆይታ ልናደርግ ነበር የጋበዝናቸው። ጥሩ ቆይታ እንደነበረን ተስፋ እናደርጋለን። እንግዲህ በራሶቻቸው ፕሮግራም ደግሞ በቀጣይ ከተመልካቾች ጋር የሚገናኙ ነው የሚሆነው። እንግዲህ ጠንክራችሁ በርትታችሁ ደግሞ ከዚህ የበለጠ ብዙ ስኬት ላይ እንደምናያችሁ እርግጠኞች ነን። ስለመጣችሁ በድጋሚ ከልብ እናመሰግናለን። ተመልካቾቻችን እናንተ ስለተከታተላችሁን ከልብ እናመሰግናለን። መወዳችን አላበቃም። እንግዶቻችንን ሸኝተን ተመልሰን እንገናኛለን።